ሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ እስከ 37 ያለውን በጌታ በኢየሱስ ክርስቶስም አነበዋል። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ ከዛስ የልዑል ኃይል ይጸልልልሻል። ስለዚህም ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ከፈለግሽ ማስረጃ ልስጥሽ። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው። ለእግዚአብሔር የሚሳነው ነገር የለም። ለማርያም እያስረዳት ስለ ኤልሳቤጥ ነገራት። ኤልሳቤጥ መካን ትባል ነበር። አሁን ግን 6ኛ ወር ላይ ናት። መካን ትባል ነበር። መታወቂያዋ መካን ሴት ነበር። አሁን 6ኛ ወር ናት። ጸንሳለች ነበር ነው። ለአንቺም ደግሞ የሚሳነው የለም። ለእግዚአብሔር የሚሳነው የለም። ለማርያም የሆነው ከኤልሳቤጥ ወጣ ያለ ነው፣ ያልተለመደ ነው። ምናልባት ኤልሳቤጥ ቤት ሳራ ወልዳለች። ቢያንስ ማስረጃ አለ፣ ምስክር። በስተርጅና ብትወልድም የተደገመ ነው። እነ ሐና ወልደዋል። የይስሐቅ ሚስት ርብቃም ወልዳለች፣ መካን ነበረች። ምንም ቢሆን ግን ነቀፌታ ነበረባት። መልአኩ ከ6 ወር በፊት መጥቶ አብስሯል። ለማን? ለባሏ ለዘካርያስ። ጸሎት ተሰምቷል። ታምራት በቤታቸው እንዲሆን መልአኩ ነግሯቸው ከ6 ወር በኋላ ለማርያም ደግሞ መጣና ሰላም ለአንቺ ይሁን አላት እና እንደምትጸንስ ነገራት። የሚወለደው የእግዚአብሔር ልጅ ነው አላት። እኔ እኮ ወንድ አላውቅም ስትለው መንፈስ ቅዱስ ባንቺ ላይ ይመጣል። ይህ እኮ አልተለመደም ሲላት መንፈስ ቅዱስ ባንቺ ላይ ይመጣል። ወንድ እኮ አላውቅም ብላ ስትል መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልብሻል። ደግሞስ ማስረጃ ከፈለግሽ ደግሞ እግዚአብሔር እንደሚሰራ ኤልሳቤጥ ትባል የነበረች መካን ትባል ነበረ። ትባል የነበረው መታወቂያ የቀየረ የእግዚአብሔር ልጅ ባንቺ ላይ ይደገማል አላት። ዛሬ የሚደገም ይቻለ አንዴ እጃችሁ ከፍ አድርጉና ለእግዚአብሔር የሚሳነው ነገር የለም በሉ እስኪ። ኤልሳቤጥ ትባል ነበር። እሱን ማስረጃ አድርጎ ለማርያም ለማሳመን ይህንን ማስረጃ ከተጠቀመ በኢየሱስ ስም ዛሬ መታወቂያን የሚቀይር የእግዚአብሔር ልጅ ያገኛቸዋል። ለእግዚአብሔር የሚሳነው ነገር የለም። ምስኪኑን ታሪክ የሚቀይር የእግዚአብሔር ልጅ ዛሬ ያገኛቸዋል። መታወቂያ የሚቀይር የእግዚአብሔር ልጅ ዛሬ አለ። በነበር ነገርን የሚያስቀር ታማሚ ሰው ነበረ፣ ችግረኛ ሰው ነበረ፣ ምስኪን ነበረች፣ ሐዘንተኛ ነበረች። ነገር ግን አሁን የእግዚአብሔር ልጅ አገኛት። የእግዚአብሔር ልጅ አገኘው የሚያስብል እግዚአብሔር ዛሬ ያገኛቸዋል። ቀንግፎ ነበረ፣ ተበላሽቶበት ነበረ፣ መካን ነበረች፣ እንዲህ ነበረች የሚያስብለውን ያንን ታሪክ የሚቀይር ያጠባሳውን የሚቀይር ዛሬ እግዚአብሔር ያገኛቸዋል። መካን የነበረች ትባል የነበረች ዛሬ 6ኛ ወሯ ከሆነ ዛሬ ትባሉ የነበራችሁ ታሪካችሁን የሚቀይር እጅ ያገኛቸዋል። ለእግዚአብሔር የሚሳነው ነገር የለም። የተዘጋ ማዕፀን ይከፍታል። የተዘጋ በሮችን ይከፍታል። የታመሙትን ይፈውሳል። ሽባነትን ይተረትራል። ያ ክፉ መታወቂያ ይቀይራል። ሰዎች ያወጡላችሁ መታወቂያ ይቀይራል። እናንተ የምታውቁት መታወቂያ ይቀይራል። ያ በነበር ያልፍና ታምራት ይሆንና ዛሬ 6ኛ ወሯ እንደሆነ በኢየሱስ ስም መከራችሁን እንዳለፈ ውሃ ትረሱታላችሁ። እንዳለፈ ውሃ ትረሳዋለህ፣ ትረሺዋለሽ።